ጤና ይስጥልኝ የቻናላችን ቤተሰቦች። አንድን የኤሌክትሪክ ሞተር ሪዋይንድ ስናደርግ ሞተሩ የተሰራበት ወፍራም ሽቦ በእጃችን ላይ ባይኖር ወይም ለመጠቅለል ቢከብደን እንዴት አድርገን ያንን አንድ ወፍራም ሽቦ በአግባቡ ወደ ሁለት ቀጫጭን ሽቦዎች መቀየር እንደምንችል ያውቃሉ? ይህ ኢንዱስትሪያል ማሽን ኤንድ ድራይቭ ቲዩብ ነው። እኔ ደግሞ አዳነ ተስፋዬ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚህ አይነት ቪዲዮዎች ሲሰራ ቶሎ እንዲደርሳችሁ ደግሞ የደወል ምልክቱን ንኩ። ብዙ ሰዎች የሁለት ሽቦዎችን ዲያሜትር ቲክነስ በቀጥታ በመደመር ትልቅ ስህተት ይሰራሉ። ለምሳሌ ባለ 0.75 እና ባለ 0.75 ሁለቱንም አንድ ላይ ደምረው 1/50 ወይም 1.5 ሽቦ ለማግኘት ይሞክራሉ። ይህ ግን ፈጽሞ ስህተት ነው፣ ሞተሩን ያቃጥላል። ዛሬ በዚህ ቪዲዮ ትክክለኛውንና ሳይንሳዊ ቀመር በተግባር አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ሽቦውን ስናካፍል ለምን በቀጥታ ዲያሜትሩን መደመር ወይም መቀነስ አንችልም? ምክንያቱም የኤሌክትሪክ ከረንት የሚጓዘው በሽቦው መስመር ርዝማኔ ሳይሆን በሽቦው ስፋት ወይም ክሮስ ሴክሽናል ኤሪያ ላይ ነው። ታዲያ ይህንን ስፋት የምናሰላው ደግሞ በዲያሜትሩ ስኩዌር አማካኝነት ነው። ስለዚህ አንድን ወፍራም ሽቦ ወደ ሁለት ለመቀየር ዲያሜትሩን ሳይሆን ስፋቱን ወይም ክሮስ ሴክሽናል ኤሪያውን ነው ለሁለት የምናካፍለው። አሰራሩ በጣም ቀላል ነው። ይህንን ፎርሙላ እንጠቀማለን። ለምሳሌ በእጃችን ላይ ያለው ሞተር የተሰራው በ1 ከ30 ኤምኤም ሽቦ ነው። እኛ ግን በሁለት ቀጫጭን ሽቦዎች ለመስራት ፈለግን። 1.3 ሲባዛ በ1.3 እኩል ይሆናል 1.69። ይሄ ማለት ክሮስ ሴክሽናል ኤሪያው ነው። በመቀጠል ያገኘነውን ክሮስ ሴክሽናል ኤሪያ ለሁለት እናካፍለዋለን። ምክንያቱም የፈለግነው ወደ ሁለት ሽቦ ለመቀየር ስለሆነ 1.69 ሲካፈል ለሁለት እኩል ይሆናል 0.845 ይሰጠናል። ይህንን ቁጥር ወደ ሩት ስናስገባው 0.92 ኤምኤም ይመጣል። እዩት እንግዲህ 1 ከ30 ኤምኤምን ለሁለት ስናካፍለው 0.65 ሳይሆን የሚመጣው 0.92 ኤምኤም ነው። ልዩነቱን አያችሁት አይደል? ቅድም እንደተናገርኩት ጓደኛችሁ ባለ 0.75 ኤምኤም የነበሩ ሽቦዎችን ወደ አንድ ለመቀየር ደምሮ 1.5 ኤምኤም አደረገው አይደል? እሱ የሰራው ስህተት የቱ ጋር እንደሆነ በተግባር እኔ በቅድሚያ የባለ 0.75 ኤምኤም ክሮስ ሴክሽናል ኤሪያ እንፈልግ። 0.75ን በራሱ ቁጥር ስናበዛው 0.562 ይሰጠናል። ይህንን ቁጥር በራሱ ስንደምረው 1.125 ይሰጠናል። የዚህን ክሮስ ሴክሽናል ኤሪያ ስኩዌር ሩት ስናወጣው 1.06 ኤምኤም አካባቢ ይመጣል። ማለትም ባለ 0.75 ኤምኤም የሆኑ ሁለት ሽቦዎችን በአንድ ወፍራም ሽቦ ለመተካት መግዛት የነበረበት 1.06 ኤምኤም ነበር። ስለዚህ እሱ የተጠቀመው ደግሞ ባለ 1.5 ነው ማለት ነው። በመጨረሻም በስራ ቦታ ልታውቋቸው የሚገቡ ጠቃሚ ምክሮች ልንገራችሁ። ኮፐር ዋየሩን ሽቦውን ለመለካት ስትፈልጉ በቅድሚያ ኢንሱሌሽኑን ከዋየሩ ማላቀቅ ይኖርባቸዋል። ከዛም ትክክለኛውን የመዳቡን ውፍረት ውሰዱ። ሌላው ለምሳሌ ሜጀር አድርጋችሁ ያገኛችሁት ቲክነስ 0.95 ነው። ይህንን ቲክነስ ገበያ ላይ ካጣችሁት በጣም የቀረበውን ሽቦ ሳይዝ መጠቀም ትችላላችሁ። በመጨረሻም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረግ እንዳትረሱ። ለሌሎች የኤሌክትሪክ ባለሙያዎች እንዲደርስ ደግሞ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ቻው።